ይዞ ከቤት አባረራት። ጽናት በከባዱ የኪራን እህት ኪያን በጥፊ አለቻት። ትሰሚኛለሽ? እኔን እኮ የምታቂኝ ከሀና በፊት ነበረ። በዛ ላይ ለአንቺ ቤት ለመከራየት ሶፋ፣ አልጋ እያለን ስንት መስዋዕትነትን ከፍየለሽ። እንዴት ነው ለወንድምሽ የምታመቻችው? ደግሞ ኪራን በደንብ አውቀዋለሁ። ትሰምኛለሽ? በየዋህነቱ ተጠቅመሽና አታለሹ ነው እንጂ ገንዘብ ብቻ እንደምትወጂ በደንብ አድርጌ ነው የማውቀው። አንቺ ከመቼ ወዲህ ነውና የሰውን ልጅ መውደድ የጀመርሽው? በይተኝማ ብላ በጥፊ ልሳ ጣለቻት። ጽናት ኪያ ትሰሚኛለሽ? አሁንስ በጣም የተደፋፈርን አይመስልሽም እንዴ? አንቺስ ብትሆኚ ያለሽበትን እንዴት ትረሺዋለሽ? አንቺም እኮ ከተራ የቤት ሰራተኝነት ነው ወደ ንግስትነት የተለወጥሽው። ደግሞስ እኔ ምን አደረግኩኝ? ሀና አሟ ስለነበረ እዚህው አሳረፈች። ስራ ሲመጣ ደግሞ ሁላችንም ተሰብስበን ስራ ሰራን። እስኪ ንገሪኝ፣ የእውነት ኪራ ቢፈልጋት ኑሮ ሀናን እኔ ቤት የሚያደርጉ ይመስልሻል? ከፈለገ እኮ አልጋ ወይም ደግሞ የተለያየ መዝናኛዎችን የመያዝ አቅሙ አለው ወንድሜ። ግን ደግሞ አንቺን ብትሆኚ ባትጠግቢ ይሻልሻል ብላ አፈረጠችው ኪያ። ነገሩ ሁሉ እጅጉን ተጣጣፈ። ኪራ ትሰሚኛለች ጽናት፣ አንቺ በጣም ልብሽ አብጧል እና ከዚህ በኋላ እያንዳንዱ ነገር ለምታደርጊው ነገር ማስተዋሉን ይስጥሽ። አሁን ሌላ ምንም ነገር የምልሽ ነገር የለኝም። ለአባትሽና ላሳለፍናቸው የፍቅር አመታት ስል ከዚህ ከቤት ይዘሽ ኮተትሽን ውጪ አላት። ምን ኪራ፣ አንተ ለእኔ ኮተት ብለህ ተመኘህልኝ? አዎ። እና ታዲያ አንቺ ሌላ ከዚህ ሌላ ምን ይገባሻል? ጽናት፣ በእያንዳንዱ ነገር እኔን በነገር እንደነቆርሽኝና ህይወቴን እንዳመሰቃቀልሽው ነው። ትዳር እኮ ሰላም ያለውና የተረጋጋ ይመስለኝ ነበር። አንቺ ግን ምን ብበድልሽ ነው በእያንዳንዱ ሴቶች መሀል እኔን የምትጠረጥርኝ? ለምንድን ነው ባለፈው ህይወቴ የምትመዝኝኝ? ብሎ ልክ ልኳን ነገራት። አንተስ ብትሆን በባለፈው ለምንድን ነው ታዲያ በቤኪ እንደዛ የተናደርከው? ብላ ስትለው እና እኔና አንቺ እኮ በጣም ልዩነት አለን። ቤኪ በጥፍ ጨረቃ ሌሊት 6 ሰዓት ላይ እንዴት ቢንቀኝና ቢደፍረኝ ነው ቤቱን ካልነቁ አጥሩን አይነቀንቁም የሚባል ተረት አለ። እኔን ካልናቀኝ ታዲያ እኔም ቢያከብሬ ኑሮ ጠዋት ቀን በፈለገበት ሰዓት ይደውል ነበር። እኔን ስለናቀኝና አንቺ በሱ ፊት እኔን ስላስናቅሽኝ አይደለም እንዴ የደወለው? አንቺና እኔ በጣም ልዩነትና ዲፈረንስ አለን ብሎ እንግሊዘኛውንም ጨምሮ ነገራት። ይህ ታዲያ አንተ ባሳለፍኩት ነገር አስገድደህ ከደፈርከኝ በኋላ በአንተ ፍቅር መውደቄና አሁን ደግሞ ለትዳር መብቃቴ ነው። ከዛም በኋላ ሀረብ ሀገሩንም ሆነ እቅዴንም ተስፋዬንም ይህ ሁሉንም ይቅር፣ ፍቅር ይበልጣል ብዬ የቤት እመቤት ሆኜ በተቀመጥኩኝ ታዲያ የውጭ ሴቶች አማረህ ማለት ነው? አረ ተረጋጊ ጽናታይ፣ እኔ እንደዛ አላልኩምማ። እማህ ይጥፋ፣ አሁን ከዚህ በኋላ ምንም ነገር አልፈልግም ብላ ሁሉንም ኮተቷን ይዛ ማንቁርቷን ይዞ አባረራት። ኒና ግራ የተጋባችው ከማንኞቹ ትሁን? ትንሿ ጆ እየመጣ እያስፈራራት ይገኛል። ትሰማኛለህ አንተ ሰውዬ፣ አሁንስ አርፈ ተቀመጥ፣ ካልሆነ ግን እኔ የማደርገውን ነገር አላውቅም ብላ ስትል ምን ልታመጭ ነው? እስኪ ያ አፍቃሪሽ ተብዬ ከሆነ ይንጣና መልሱን ይንገረኝ። አንቺ ግን ማነሽና ነው? እኔ ስንት ሴቶች እንደሚንበረከኩልኝ አታውቂም ማለት ነው? ታዲያ እነዛ ሴቶች ተንበረከኩልህ ማለት እኔ እንበረከክልሃለሁ ማለት ነው እንዴ? ብላ አስጠነቀቀችው። እሱም ከዚህ በኋላ ጥላሽ ነው የምሆነው ብሎ ልክ ልኳን ነገራት።
ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። የናሆሜ አፍቃሪ ቀበጥና እጅጉን እሳት የላሰች ሁና መታ ከኋላዋ ሀዊ ሀዊ እያለች ስትጠራ፣ ቆይ አንቺን ደግሞ ማን ልበል ስትል፣ ምን ነው አንቺ እነ ምሩ ጋር ወይም እነ ናሆም ጋር የምትሰሪው አይደለሽም እንዴ? አዎና ታዲያ ናሆም አለ ምሩ አለ ብላ ስትጠይቃት፣ አላቅም ምንም አይመለከተኝም ብላ ስትሄድ፣ ምን ነው ይሄው ጉርሻ እኮ አለው ብላ ብር አውጥታ ስትሰጣት፣ እኔ እኮ ሀዌ ነኝ። እናም አንዳንድ ጊዜ ሁለ ነገርሽን ብታስተካከይ ጥሩ ነው። በገንዘብ የሚገዛ ሴት አደረግሽ ማለት ነው። የእኔም ልክ ይሄ ነው ብላ ብሩን ወርውራላት ሄደች። ከዛን እኔ አይደለሁም ብላ እየተናደደች ወደ ናሆሜ ሄደች። ናሆሜ ስልክ እያወራ ምሩዬን መጣሁ የኔ እናት እያለ ወደ ቤቱ ሲሄድ መጣች። የኔ ፍቅር እንዴት ነህ? እኔ እኮ ለዓመታት ናፍቀኸኝ እያለች ስትቀበጣጠር፣ አንቺ ሴትዮ ህይወቴን ካበላሸሹ በኋላ አሁን ደግሞ ለምንድን ነው የመጣሽው? ሁለተኛ ለማደበላለቅ ነው ብሎ ሲላት፣ እኔ ምን አደረግኩኝ? የሁሉም መነሻውና ሁሉም ነገር አንተ ነህ ብላ ስትል፣ ምን አታፍሪም ደግሞ ጭራሽ እኔ? ኧረ ተይ ግዴለሽም ተይ። አሁን ታውቂያለሽ እኔ የራሴ የምለው ህይወት አለኝ። ምን ነው የመጀመሪያው ፍቅርህ፣ በዛ ላይ ክንፍ ያልክልኝ ልጅ አይደለህ እንዴ? ነበርኩ በሰዓቱ። አሁን ግን የመጀመሪያዬም የመጨረሻዬም የምላት ምርጥ ሴት ባለቤት አለችኝ። ቻው ብሏት ሄደ። አንቺ ልጅነትሽን ያልጨረሽ ፋራ ነሽ ብሏት ሲሄድ፣ ኦኬ እንደዛ ከሆነ ጥሩ፣ እኔ አንተን ዲቃላ አሳድጋለሁ፣ አንተ ግን ሚስትህን ብቻ ነው የምትወደው። እንደዛ ከሆነ በቀጣይ እንገናኝ ብላ አበድ አበድ እያለች ሄደች። የናሆሚ አባትና ቅዱሴ እንዲሁም ሄኖክ ነው ሽምግልናውን ተቀጣጠሩ። እናም ኪራ በጣም ግራ ገባውና፣ እኔ እኮ ወንድሞቼ አጎቴ የማደርገው ነገር በጣም ግራ ገባኝ ብሎ ሲል፣ ምንድነው የተፈጠረው ነገር? ጽናቴን እኔ የማውቃት ድሮ የማፈቅራት ጽናቴ አይደለችም እኮ። ምን ተካሄደ? ምናልባት እኮ ሴቶች ያው ሆርሞናቸውም ሊሆን ይችላል። አይ ቢሆንም እኔ የማውቃት ጽናት እኔ ያፈቀርኳት ጽናት ለሰው ልጅ ሩህሩህ በጣም ሚስኪን ደግ ነበረች። አሁን ደግሞ ለሰው ማዘንም ሆነ ሁሉን ነገር ትታለች። በዛ ላይ ከኪያ ጋር እሷን በጥፊ መታቻት፣ እችኛቱን በጥፊ መታቻት። ከዛ ቅዱስ ብድግ አለና፣ ይሄ ነገር እኮ እንደ ቀላል የሚታይ አይደለም። በእርግጥ አውቃለሁ አንተ በሚስትህና በእህትህ መካከል መግባት እንደማትፈልግ፣ ነገር ግን ይሄ ነገር በጣም ከባድ ስለሆነ ሁለታችንም 3-4 ሆነን መፍታት ይኖርብናል ብሎ አለ። የሚፈታ ከሆነ እሺ፣ ግን በዛ አያያዝ የሚፈታ አይመስለኝም ብሎ ሲናገር፣ ወይ ጉድ! ቆይ ምን አይነት ጣጣ ነው ብሎ የናሆሜ አባት በጣም ተገረመ። በሌላ በኩል ሀና የመልቀቂያ ደብዳቤ ይዛ መጣችና ኪራ ጋር ሄደች። ምንድን ነው እስኪ ንገሪኝ፣ በአንቺ የተነሳ እህቴና ባለቤቴ ተጣሉ። ምንድን ነው የሚሻለኝ? ኧረ ተይ ሀና ተይ ብሎ ሲላት፣ አለቃ እኔ ምን ላድርግ? እኔ እኮ እንደ ውድል የሆኖና ፈጣሪ ከላይ የሰጠኝ ነገር ስጦታ ሆኖብኝ ምን እንደማደርግ አላቅም። ምን ማለት ነው ይሄ? በየሄድኩበት ችግር አያጣኝም ማለቴ ነዋ። እኔ እኮ ሁሉን ነገር ትቼ የራሴን ህይወት መመስረት ነው የምፈልገው። ደግሞም አንድ ቀን ለክፋት አስቤ ያደረግኩት ነገር ምንም ነገር የለኝም። እንደው ዝም ብሎ ነገር ስለሚገንብኝ ብቻ ነው እንጂ ብላ ስትል፣ እና ታዲያ እስኪ ንገሪኝ፣ አንቺ ለምንድን ነው ኪያ ጋር የሄድሽው? አየሽ ጽናት እኮ ቢያንስ ኪያን በጣም ተወዳት ነበረ። አሁን ግን ሁሉም ነገር ድብልቅልቅ ወጥቷል። አለቃ ታዲያ እኔ ምን ላድርግ? እኔም እኮ ለዚህ ነው ልሂድ የምልህ። ምን
ደግሞ በእጅሽ ያሽው ወረቀት ምንድን ነው አልገባኝም ብሎ ሲላት፣ አረ ምንም አይደል። ከዛ አምጪው እኔን መሸወድ አትችይም ብሎ ይይት ሲያደርገው የመልቀቂያ ደብዳቤ ነው። ምን ጭራሽ አንቺም የመልቀቂያ ደብዳቤ አስገብተሻል ማለት ነው? ታዲያ ምን ላድርግ? አንዳንድ ጊዜ ሁሌ ወንጀል ሲሆንብኝ እኮ ልልቀቃችሁ ብዬ ነው። እረ እንደ ሁላችሁም በጣም ታሳፍራላችሁ። ቆይ አሁን ማንኛችሁን ይዤ ማንኛችሁን ልንከባከብ? ሁላችሁም ገደል ግቡ ብሎ ለማንኛውም ላፕቶፔን እንድታጠፊ ብሎ ሄደ። ከዛ ቆይ አሁን ይሄ ላፕቶፕ ጠፋ አልጠፋ ምንድን ነው ጥቅሙ ጉዳቱ? ለማንኛውም ምግቤን ልብላና ሂጄ አጠፋዋለሁ ብላ ምግብ ወደምትበላበት ሬስቶራንት ሄደች። በሌላ በኩል እነ ምሩና እንዲሁም ደግሞ ሰኒዬ ሁሉም ተሰብስበው እስኪ ጽናት እያንዳንዱ ነገር ተናገሪ፣ ምንድነው የተፈጠረው ብለው ሲሏት ምንም አልተፈጠረ። ኧረ እባክሽ እኛንማ መደበቁ ይቅርብሽ። እኛ የማናቅ ይመስልሻል እንዴ? ሁሉንም ነገር እኮ እናውቃለን። ወይስ እንደ ድሮው ሁሉም ነገር ቀረ ማለት ነው? ማለቴ አሁን ስለተራራቅን ብቻ ተደባበቅን ማለት ነው? አረ እንደዛ ልላችሁ ፈልጌ አይደለም። እውነት ለመናገር በቃ ማለቴ አሁን ላይ ከኪራ ጋር ያለን ነገር ምንም ግራ እያጋባኝ ነው። ምን ማለት ነው? ከሱ ይሁን ችግሩ ከኔ ይሁን ችግሩ ምንም እየገባኝ አይደለም። ጭራሽ ዛሬማ ይባስ ብላ እህቱ ሳትቀር ከኔ ጋር ተጣላች። እኔም የማይሆን ነገር ተናገርኳት፣ እሷም እንደዛው። እኔም መታኋት፣ እሷም መታችኝ። ወይኔ ጉዴ! ግን እኮ ትክክል አይደለሽም ማለት አልገባኝም። ምክንያቱም ለስራ ነው የተገናኙት። ታዲያ የእውነት ኪራ ቢፈልጋት ኑሮ አንቺን የሚያማክር ይመስልሻል? በዛ ላይ ሰኔን በዛ ላይ ይቅርታ፣ በዛ ላይ ኪያን አንቺ አታውቂያትም እንዴ? ለግድ እኮ ነው ሰውን የቀረበችው። እና እንዴት ነው ያንቺን ትዳር በትና ለሀና የምትሰጣት? እውነት ጽናት በአሁኑ ተሳስተሻል ብለው ሲሏት፣ አይበቃችሁ እንግዲህ አሁን ሁላችሁም ተሳስታችኋል አላችሁኝም አላላችሁኝም ሁሉንም ነገር እኔ አስቤበትና አይቼ ነው የተናገርኩት። እናም ደግሞ ትክክል ነኝ ብላ ስትል፣ አይ እኛ እንደ ጓደኛ ትክክል አይደለሽም፣ ስለዚህ ኪራን ይቅርታ ትጠይቂዋለሽ ብለው ሲሏት፣ አይ በፍጹም እንደዚህም አላደርግም። ታደርጊዋለሽ። እንደዛ ከሆነ እሄዳለሁ ተነስቼ ብላ ስትል፣ ታዲያ ሂጃ ምን ችግር አለው? ያው በሄድሽበት እግርሽ ትመለሻለሽ ብለው ጓደኞቿ ልክ አስገቧት። ቢሆንም ኪራ ግን እህቴን ተናግራብኝ እህቴን አስቀይማብኝ አልፈልግም ብሎ ከባድ ውሳኔ ወሰንም። የኪራም እህት እኔ ወንድሜን እንጂ የወደድኩት ሀብት ንብረቱን አይደለም፣ እሷ ማናትና ነው ለሀብትና ለንብረት ነው እንጂ እሱን ወደሽው አይደለም ብላ የምትናገረኝ ብላ ጉድ አፍልታለች። እጅጉን የሚያሳዝንና የሚደንቅ ነገር ነው። አጂብ ነው።